ሰላም ጤና ይስጥልኝ ውድ የውበት ከቤቱ ቤተሰቦቼ እንዴት ከረማችሁልኝ? ከአንገታችሁ በላይ የነበረው ጸጉራችሁ እስከ ጉልበታችሁ ድረስ እንዲወርድና ልስልስ እንዲል ትፈልጋላችሁ? በዛሬው ቪዲዮ ላይ በ3 ቀናት ውስጥ የመጣ ተአምራዊ ለውጥ በአይናችሁ ታያላችሁ። በቃ 2 ቀላል ግብአቶችን ብቻ በመጠቀም የጸጉር መርገፍን ማቆም፣ ጸጉር በፍጥነት ማሳደግ እና የሳሳውን ጸጉር ማጠንከር ትችላላችሁ። ይገርማችኋል፣ ሽበትን እንኳን ወደ ጥቁር የመቀየር አቅም አለው። ይህ ውህድ ለጸጉራችሁ እንደ ማበረታቻ ክትባት ወይም ቦስተር ዶዝ ነው የሚሆንለት። እስካሁን ወደ 5000 የሚጠጉ ሰዎች ሞክረውታል። አስገራሚ ውጤትም አይተውበታል። ጸጉራቸው ለአመታት በአንድ ቦታ ለቆመባቸው፣ ለሸሸባቸውና ለሳሳባቸው ሰዎች ፍቱን መድኃኒት ነው። ማበጠሪያችሁን በጸጉር የሚሞላው ስቃይ አበቃ። አሁን የማሳይሽ ልዩ የሽንኩርት ዘዴ ከተጠቀምሽ ጸጉርሽ በ3 እና በ4 ቀናት ውስጥ አስገራሚ ለውጥ ያሳያል። ሽንኩርት ብላችሁ እንዳትነቁት። ሳይንስ እንኳን ሽንኩርት 100% ጸጉሩን እንደሚያሳድግ አረጋግጧል። ሳይንሳዊ ምስጢሩና አዘገጃጀቱ። ለመሆኑ ለምንድነው ቀይ ሽንኩርት የምንጠቀመው? ምክንያቱም ቀይ ሽንኩርት በውስጡ የተፈጥሮ ኬራቲን፣ ፕሮቲን እና ሰልፈር በከፍተኛ መጠን ይገኛል። በገበያ ላይ ውድ በሆነ ዋጋ የሚሸጡት የኬራቲን ምርቶችን ለ2 ቀን አብርተው ለ3ኛ ቀን ጸጉርን ያበላሻሉ። ይህ ግን ተፈጥሯዊ ጋሻ ነው። ሰልፈሩ በራስ ቅላችን ላይ የደም ዝውውርን በማፍጠን አዲስ ጸጉርን በብዛት እንዲበቅል ያደርጋል። እኔ ራሴ በአንድ ወቅት በጸጉር መርገፍ ተጨንቄ ነበር። ማበጠር እንኳን እፈራ ነበር። ነገር ግን ይህንን ዘዴ በ2 እና በ3 አጠቃቀም ብቻ ነው ለውጡን ያየሁበት። አሁን የተፈጨውን ሽንኩርት ጭማቂውን አጠለዋለሁ። ሽንኩርት ውስጥ ያለው ቪታሚን ሲ፣ ቪታሚን ቢ6 እና ቢ9 የጸጉር መርገፍን ሙሉ በሙሉ ያቆማሉ። በመቀጠል እዚህ ውህድ ላይ ከ3 እስከ 4 የሻይ ማንኪያ የሚሆን የአሎቬራ ጄል እንጨምራለን። አሎቬራውን ጸጉራችሁን ጥልቅ የሆነ እርጥበት በመስጠት ድርቅናን እና ፎሮፎርን ፈጽሞ ያጠፋል። ቀጣዩ ግብአታችን የኮኮናት ዘይት ነው። የኮኮናት ዘይት ጸጉር እንዳይሸብት ያደርጋል። የጸጉር ጥብቀትን ወይም ዴንሲቲን ይጨምራል። ውህዱን በንብ እናዋህደዋለን። አሁን የጸጉር ማሳደጊያ ሴረማችን ወይም ሄር ግሮዝ ሴረም ዝግጁ ሆኗል። ይህንን ለ1 ሰዓት ጸጉራችሁ ስር ቀብታችሁ መታጠብ ትችላላችሁ። ነገር ግን ይህንን ሴረም ጸጉሬ ላይ ለሰዓታት ማቆየት አልፈልግም ለምትሉ ይኸውላችሁ ምርጥ መፍትሄ። የምትወዱትን ሻምፖ እዚህ ውህድ ላይ ጨምራችሁ በደንብ መምታት። በሳምንት 2 ጊዜ በዚህ ሻምፖ ጸጉራችሁን ከታጠባችሁ የሳሳው ጸጉራችሁ ተመልሶ ይሞላል፣ ይረዝማልም። አጠቃቀሙ በጣም ቀላል ነው። እንደ መደበኛ ሻምፖ ከመታጠባችሁ በፊት ጸጉራችሁ ላይ ቀብታችሁ ከ2 እስከ 3 ደቂቃ በደንብ ማሳጅ ማድረግ አለባችሁ። ያኔ ነው ስራውን በፍጥነት የሚጀምረው። ደረቅነትን፣ መሰባበርና ፎሮፎርን ከስሩ ይነቅላል። ጸጉራችሁንም ልስልስና በጣም አንጸባራቂ ያደርገዋል። እዚህ ጋር ግን ብዙ ሰዎች የሚሰሩት ትልቅ ስህተት አለ። ጸጉራችሁን ከታጠባችሁ በኋላ በፎጣ አትፈትጉት። ይህ የጸጉር ስርን ያዳክማል። በምትኩ በፎጣ ዝም ብላችሁ ጠቅልሉት። ከዚያም ባለሰፊ ጥርስ በሆነ የእንጨት ማበጠሪያ በረድኤት አበጥሩት። ይህ ጸጉራችሁ ለረጅም ጊዜ ጤናማ እንዲሆን ያደርገዋል። እሺ ቪዲዮ እንግዲህ እንደተመቻችሁ ተስፋ አደርጋለሁ። ላይክ እና ሼር በማድረግ ለቤተሰቦቻችሁ ሌላ ሰው እንዲደርስ ባብሮነታችሁን አሳዩ ማለት ነው። ይህንን የቤት ውስጥ ዴይ ሻምፖ በእርግጠኝነት ሞክሩት። የቤት ውስጥ ውህዶች መጠቀም ራሱ የሆነ የተለየ ደስታ አለው። ለዛሬ ያዘጋጀሁላችሁ ቪዲዮ እንግዲህ ይህንን ይመስላል። የተለመደውን እንግዲህ ትብብራችሁን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን አሳዩ ማለት ነው። በነገራችን ላይ ይህንን ቪዲዮ ከየትኛውም ከተማ ላይ ወይንም ሀገር እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው።